አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ጋር አለሁላችሁ አልሐምዱሊላ። ከመጀመሪያው መቅረጽ አልተመቸኝም። ከመጀመሪያው ጀምሬ ላሳያችሁ። እዚህ ጋር ፈሱሊያ ነው ዛሬ የቀቀልኩት የምሳ ፈሱሊያ። ያው በእኛ ሀገር ቦሎቄ ነው የሚባለው እና እዚህ ጋር እንትን ሄል አስገብቼበታለሁ። ስጋው ደግሞ በዚህ መልኩ የተቆራረጠ ነው። ያኔ በትልልቁ ነው የሚቆራረጠው። አንድ ቲማቲም ቆራርጬ አስገብቼ ያለው ቱም እንደ ሳይወቀጥ ቱም እንዳለ ነው ያስገባሁበት። ይሄን ቀረፋ አስገብቼ ነበር አስወጥቼ ያለው ጣዕሙ ብቻ ሊገባ ማለት ነው። እና እዚህ ጋር ደግሞ ሶስ ሰርቼለታለሁ። አሁን ሶሱ ደግሞ ወደዚህ እቀይረዋለሁ። ከበሰለ በኋላ ነው ሶስ ማስገባው ማለት ነው። ሶስ በሌላ ድስት ሰርቼ ወደዚህ እቀይረዋለሁ ማለት ነው። እንዴት እንደሚጣፍጥ ብታውቁ ማለት ነው። ሆብዝ ቤት ሰርቼለታለሁ፣ ዳቦ ማለት ነው ቤት ሰርቼለታለሁ። እና በሩዝ አብየትም መበላት ይችላል፣ መብላት እንችላለን። ከሆብዝም ጋር መብላት እንችላለን፣ ከዳቦ ጋር ማለት ነው። እዩት፣ ማሻአላ በጣም የሚጣፍጥ ምግብ ነው ማለት ነው። ግን እኛ ሀገር ኑፍሮ ተደርጎ ነው የሚበላው ብዙም ጊዜ ማለት ነው። እንደዚህ ትልልቁ የደረቀው ቦሎቄ አይቀቀልም፣ እንትን ለምግብነት ለመበያነት አይውልም ማለት ነው። ብዙም ጊዜ ማለት ነው። እኔ ማየው ገጠር ላይ ኑፍሮ ሲደረግ ነው ማቀው። እና በዚህ መልኩ በሚያምር ሁኔታ አሁን ደግሞ በግዶንስ አለኝ። በግዶንስ ቆራርጬ ያስገባለታለሁ። ቃራ ካለ በጣል ታረጉታላችሁ። በቃ ማሻላ በጣም ሲጣፍጥ ነው የሚበላው ማለት ነው። በጣም ነው የሚጣፍጠው እውነት ለመናገር። እና ቪዲዮ ከተመቻችሁ ላይክ፣ ሼር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ውድ ቤተሰቦቼ ወዳችኋለሁ። ሰላም አለይኩም። እዩት፣ በዚህ መልኩ ሆብዝ አዘጋጅቼላታለሁ። ውድ ቤተሰቦቼ ከሽ ይላል። እዩት፣ በዚህ መልኩ ይዛለኝ። እዩትማ ፈሱሊያዬ ተዘጋጅታለች።